ሰላም ሰላም እንዴት ናችሁ? ውድ የኢትዮ ጠቢብ አካዳሚ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ክፍል 4 እንጀምራለን። በኦንላይን መማር የምትፈልጉ ከታች ከዲስክሪፕሽን ላይ ባስቀመጠው አድራሻችን በዋትስአፕ በኢሞ ጻፉልን። ክፍል 4 እንጀምራለን ማለት ነው። መልካም የመረዳት ጊዜ። ክፍል 4 ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ሀ ሁ ሂ ሃ ሄ ህ ሆ። ስለዚህና አማርኛው አነባብ ይህን ይመስላል ማለት ነው ድምጸቱ። አሁን እዚህ ከባለፈው ካየነው ድምጽ መካከል ተመሳሳይ ድምጽ ያላችሁ በቅርጽ ግን የተለያዩ አንዱ ሀ ይሄ ነው ማለት ነው። ይሄ ምን ይባላል? ኃይለ ሥላሴው ሀ ይባላል። ኃይለ ሥላሴው በተለምዶ የሚታወቀው ኃይለ ሥላሴው ሀ ተብሎ ነው። አንደኛው ሐመር ኋ፣ ሀሌታ ሀና ኃይለ ሥላሴው ሀ ተብሎ ይታወቃል። የዚህኛውን የእንግሊዝኛ አገባባቸውን እኔ ቨ ቪኢን፣ vu ቪዩን፣ ቪ ቪአይን፣ ቫ ቪኤን፣ ቬ ቪኢን፣ ቭ ቪአይን፣ ቮ ቪኦን ይወስዳል ማለት ነው። ተ ደግሞ ቲኢን፣ ቱ ቲዩን፣ ቲ ቲአይን፣ ታ ቲኤን፣ ቴ ቲኢን፣ ት ቲአይን፣ ቶ ቲኦን ይወስዳል። ሀ ደግሞ ልክ እንደ በፊቱ እንዳየናቸው ከሐመር ኋና ሀና ከሀሌታ ውሃ ጋር ተመሳሳይ ነው ማለት ነው። ሀ ኤችኢን፣ ሁ ኤችዩን፣ ሂ ኤችአይን፣ ሃ ኤችኤን፣ ሄ ኤችኢን፣ ህ ኤችአይን፣ ሆ ኤች ኦን ይወስዳል ማለት ነው። አሁን እነዚህ ሶስቱ እንዴት ተመሳሰሉ? እንዴት ነው ልንለያቸው የምንችል? የትኛው ልንጠቀም እንችላለን በሚለው የሚል ጥያቄ ሊነሳ ይችላል። አሁን እነዚህ በአማርኛው ግን የተለያየ እነዚህ በተለያየ በገቡበት ሰዓት የተለያየ ትርጉም ነው ያላቸው በአማርኛው። በእንግሊዘኛው አገባብ ግን ምንም ልዩነት የለባቸውም። እንግሊዘኛው አገባብ ልዩነት የለውም ማለት ነው። እስኪ በምሳሌ እነዚህን ደግሞ እናያቸው። ምሳሌ 4 ቃላት ምስረታ። ያው ክፍል 4 ስለሆነ ነው ምሳሌውም 4 የሆነው ማለት ነው። በበ ዩኒቨርሲቲ፣ በበ ዩኒቨርሲቲ ብለን ማለት እንችላለን። አሁን እዚህ ጋር ቨ የተጋለች ምንለች በቀይ የተሰመረችዋ፣ ዩኒቨርሲቲ በቀይ የተሰመረችዋ ቨ ናት። ግዴታ ለምን በመጀመሪያ አልተመሰረተም አይባልም። ምክንያቱም ሌላ መመስረት ካልቻልን ቨ የሚያገለግልበትን ቦታ መምረጥ ስለምንችል ማለት ነው። እዚህ ጋር ደግሞ ቡ ክቡር፣ ክቡር፣ ክቡር ዳኛ፣ ክቡር ፍርድ ቤት ሲባል ሰምታችሁ ታውቃላችሁ? እንደዚያ ማለት ነው። ቪ ቴሌቪዥን፣ ቴሌቪዥን ቪን በቀይ የተሰመረችዋን ተመልክቷል። ቫ ቫይረስ፣ ቫይታሚን፣ ባክቴሪያ ማለት ትችላላችሁ። እዚህ ጋር ቬ ቬሮኒካ፣ ቬሮኒካ የሚባል አብዛኛው ስም ነው። ቭ ቴላቪቭ፣ ቴላቪቭ። አሁን እዚህ ጋር ቭ ልጠቀም ስለፈለግኩ ነው ይችኛትን በቀይ ያደረኳት። ቴላቪቭ ይህ የቦታ ስም ነው። ቴላቪቭ ሀገር፣ ቴላቪቭ የሚባል ሀገር ታውቁ ከሆነ ማለት ነው። እዚህ ጋር ደግሞ ቮ አቮካዶ፣ አቮካዶ ይባላል ማለት ነው። ወደ ተ ስንመጣ ደግሞ ተ ተማሪ፣ ቱ ቱታ፣ ቲ ቲማቲም፣ ታ ታምራት ስም ነው።
ተማሪ ነው። ቱታ የልብስ አይነት ነው። ቲማቲም የአትክልት ዘር ነው። ታምራት ስም ነው፣ የሰው ስም። ቴሌቪዥን እዚህ ጋር በቴ መመስረት ስለምንችል ትዕግስት። ቶማስ ይህም ስም ነው ማለት ነው። ወደ ሀ ስንመጣ ሀደረ አብዛኛው ይህ ወደ ግዕዝ የወሰደ ነው። ሀደረ አደረ ማለት ነው። ሁልቁ ማለት ቁጥር ማለት ነው። ሁልቁ ቁጥር ነው። ሂድራን ኃይል። አሁን ኃይል ሲባል ሁሌም መጻፍ ያለበት በዚህ ነው። ይሄኛው ከሆነ ትርጉሙ ወደ ሌላ ያመዝንብናል ማለት ነው። እዚጋ ደግሞ ሄራን። አሁን ሄራን በጎ አድራጎት ድርጅት ምናምን የሚባል ሰምታችሁ ታውቁ ከሆነ ሄራን። ድህነት። አሁን ድህነት ይህ መድሃን የሚለው ነው። ድህነት ስንል ግን ያኛውን ሀ ነው የምንጽፍ ማለት ነው። አሁን ሀሌታው ሀ ያልነው አለ አይደል? ባለፈው ሀሌታው ሀን ስንጽፍ እዚህ ጋር ድህነት የሀብታም ተቃራኒ ድህነት ስንል ያኛውን ሀሌታው ሀን ከጻፍ ነው ድህነት ይሆናል ማለት ነው። ድህነት ማለት ግን መድኃኒት ማለት ነው። ሆህት ወይም ደግሞ መስኮት ይባላል ማለት ነው። መስኮት ይባላል። ወደ እንግሊዘኛው ትርጉማቸው ስንመጣ እዚህ ጋር ቪያ ብለናል አይደለ? ዩኒቨርሲቲ ብለናል ከዚህ ጋር አይደለ? ዩኒቨርሲቲ ብለናል። እዚህ ጋር እንመጣና እሺ ዩ ማለት ዋይ ዩን ይወስዳል። ን ማለት ኤን አይን ወይም ደግሞ ኤንን ይወስዳል። እዚህ ጋር ኤንን ብቻ ነው የተጠቀመ። እዚህ ጋር ቪኢን ነው። አርን ብቻ ነው የወሰደ፣ አይን አልወሰደም። ሲ ማለት ሲ አይ ብለን ያየ ነው ባለፈው። ቲ ማለት ደግሞ ቲ አይ ብለን ያየ ነው ማለት ነው አማርኛ። ዩኒቨርሲቲ እዚህ ጋር ዋይን ያስቀመጡት አንዳንዴ መጨረሻ ላይ ዋይን የሚጠቀሙ አልፎ ስላሉ ግር እንዳይላቸው በማለት ነው። እዚህ ጋር ቪዩ ክቡር ያልነው አለ አይደለ? ክቡር። ቪአይ ቴሌቪዥን ያልነው። ቫይረስ ቪኤ ዋይአይ አርኢ ኤስ ቫይረስ። ቪኦ ወይም ደግሞ ቬሮኒካ አርኦ ኤንአይ ሲ ወይም ደግሞ እዚህ ጋር አሁን ኬን መጠቀም ትችላላችሁ። ሲኤ ቬሮኒካ ሲል ሲኤ ነው አይደል? እዚህ ጋር ቬሮኒካ ሲል ያው የሰው ስም ስለሆነ ኬንም ሲንም የሚጠቀሙበት ሁኔታ ስላለ እዚህ ጋር ይህን ያህል ስምምነት የለውም። ይህን ያህል ማለት ይህ መሆን አለበት ተብሎ የተሰጠ ስምምነት የለውም። የስም ስለሆነ ድረስ ማለት ነው። እዚህ ጋር ቬሮኒካ ይላል ማለት ነው። እዚህ ጋር ደግሞ ቪአይ ቴላቪቭ ያልነው ቅድም ማለት ነው። ቪአይ ቴላቪቭ። አሁን ይችን ቪአይን የምናገኛት ሴት ነው በቀይ የተሰመረቻለች። ይችን ልክ በቀይ ያየናል። እዚህ ጋር ደግሞ አቮካዶ በቮ የመሰረትንባት ማለት ነው። አቮካዶ አ ኤናት ቮ ቪኦኑ ካ ኬኤኑ ዲኦ ደግሞ ዶ የሚለው አቮካዶ ማለት ነው። እዚህ ጋር ተማሪ ቱታ ቲ ቲማቲም ታምራት ቴሌቪዥን ትዕግስት እዚህ ጋር ቲአይ ማለት ነው። ትዕግስት ቶማስ እዚህ ጋር ደግሞ ይህ ሀ ማለት ነው። እዚህ ጋር ምን ብለናል?
ብለናል። ሀ የሚወስደው ኤች ኢ ነው ማለት ነው። ኤች ኢ ሀደረ ሀደረ አደረ የሚል ትርጉም ያለው ይሰጣል ያልኳችሁ። ሁ ሁልቁ ኤች ዩ ኤል አይ ኪው ዩ ማለት ነው። ሁልቁ ይባላል። ኤች አይ ደግሞ ሂድራን ሂድራን ኤች አይ ዲ አይ አር ኤ ኤን ሂድራን። እዚህ ጋር ደግሞ ኤች ኤ ኃይል ይላል። ኤች ኤ ዋይ አይ ኤል ኃይል። እዚህ ጋር ደግሞ ሄ ማለት ነው። ሄ ሄራን ኤች ኢ አር ኤ ኤን ሄራን። ኤች አይ እዚህ ጋር ደግሞ ድህነት ያልነው ቅድም ማለት ነው። እዚህ ጋር ድህነት ያልነውን ደግሞ እዚህ ጋር ኤች አይ ነው ብለናል። እዚህ ጋር ምን ብለናል? ድህነት ኤች አይ በቀይ የተሰመረችዋን ተመልከቱ። ኤች ኦ ማለት ደግሞ ሆህት ኤች ኦ ሆ ኤች አይ ህ ት ያው አይን አልወሰደችም ቲ ሆህት ምን ማለት ነው በአማርኛው? ያው አነባቡን ነው እንጂ እንግሊዘኛዋን ሆህት የሚለው ወደ እንግሊዘኛ ሲተረጎሙ ሌላ መስኮት የሚለውን ዊንዶ የሚል ነው። መስኮት በእንግሊዘኛ ዊንዶ ነው። ነገር ግን አገባባቸውን ማን እንዴት እንደሚነበብ ለማሳየት ስለተፈለገ ነው። የዛሬው ትምህርታችን ይህንን ይመስላል። ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡልኝ። ኦንላይን መማር የምትፈልጉ ከታች ከዲስክሪፕሽን ላይ ባስቀመጠው አድራሻችን በዋትስአፕ በኢሞ ጻፉልን። መልካም